ፊልማችን ቤን የተባለ ሰውን እያሳየን ይጀምራል። ቤን የ25 ዓመት ወጣት ሲሆን ባለው የህፃን ፊት ምክንያት ብዙ ሰዎች እድሜውን ለመገመት ይቸገራል። በጣም ለሰው ጥሩና መልካም ሰው ሲሆን የረጅም ዓመት የዩኒቨርሲቲ ፍቅረኛ አለችው። እናም ቤን በተፈጥሮ ያገኘው ትልቅ ኃይል አለ። እሱም ነገሮችን ለሰዓታት የማስቆም ሲሆን ይህንንም ፓወሩን ሴቶችን በማስቆም የሚፈልገውን ነገር ለማድረግ ይጠቀምበታል። ሰላም ውድ የፊልም ሪካፕ ቤተሰቦች፣ ዛሬ በፊልም ዳሰሳችን ካሽባክ የተሰኘውን ምርጥ ፊልም ይዘንላችሁ መጥተናል። ፊልሙን ከመጀመራችን በፊት ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግና ቀደም ብላችሁ ደግሞ ቤተሰባችን የነበራችሁ የላይክ በተኗን በመጫን ደገፍ እንድታረጉን እየጠየቅን ቀጥታ ወደ ፊልማችን እናልፋለን። ቤን ልክ እንደ ሁላችን የተለመደ ሰው ሲሆን በጣም የሚወዳት የኮሌጅ ፍቅረኛ አለችው። ከእሷ ጋርም ለወደፊት ትልቅ ህልም አለው። እናም ቤን በጣም ጎበዝ ሰዓሊ ሲሆን ሴቶችንም እርቃናቸውን መሳል በጣም ያስደስተዋል። ፊልማችንም 2 ሳምንት ወደ ኋላ ይመልሰንና ቤን እና ፍቅረኛው ሱዚ ሲጨቃጨቁ ያሳየናል። ሱዚም የልጅ ፊት እንዳለው በመንገር ለእሷ ፍቅረኛ ለመሆን እንደማይመጥናትና አብራው መሆን እንደማትፈልግ ትነግረውና በያዘችው የሻይ መጠጫ ካፕ መታው ትሄዳለች። ከተለያዩም በኋላ ሱዚ በፍጥነት የኮሌጅ ዱርዬ ተማሪ ጋር የፍቅር ግንኙነት ትጀምራለች። ቤንም አብረው በኮሌጁ ካፌ ውስጥ ሲመለከታቸው በጣም ይደብረዋል። ከገባበት ድብርትም ለመውጣት ወደ ስዕል ጋለሪ በመሄድ ስዕል በመሳል ፈታ ለማለት ይሞክራል። በስዕሎቹም አስተማሪውን ያስደምመዋል። ይሁን እንጂ በምሽት ነገሮች ለእሱ ከባድ ነበሩ። ለመተኛት በሚሞክርበት ሰዓት ሱዚን ስለሚመለከት መለያየታቸው መቀበል ከብዶታል። ቀናቶች አለፉ። ቤን ግን ከገባበት ችግር መውጣት አልቻለም። እንቅልፍ ማጣት ጀምሯል። እሷን ማሰብ ማቆም አልቻለም። እናም እነዚህ ነገሮች ተደማምረው ከባድ ድብርት ውስጥ ከተውታል። በመጨረሻም በጸጸትና በድብርት ተጨናንቆ ቤን ለሱዚ በመደወል ወደ ድሮ የፍቅር ግንኙነታቸው እንዲመለሱ ይጠይቃታል። በጣም እንደሚያፈቅራትና ስላለበት ሁኔታ ሁሉ ይነግራታል። ነገር ግን ቤን ለፍቅራቸው ዝቅ ብሎ ቢጠይቅም ሱዚ ግን ጥያቄውን ውድቅ በማድረግ ስልኩን ትዘጋበታለች። ይህም ቤንን ወደ ጥልቅ ተስፋ መቁረጥና ሐዘን ውስጥ ይከተዋል። ከገባበትም ድብርትና እንቅልፍ ማጣት ለመውጣት ሲል በምሽት ፊልም ማየት፣ መጽሐፎችን ማንበብ እንዲሁም ወደ ሌላ ከተማ በመሄድ ሊያሳልፍ ቢሞክርም ግን ምንም ነገር ላይ ትኩረት ማድረግ አልቻለም። በምሽትም ከቤት በመውጣት ይንቀሳቀሳል። በድንገትም ዕቃ ለመግዛት በገባበት ሱፐርማርኬት ውስጥም የምሽት ፈረቃ ሰራተኛ እንደሚፈልጉ የሚያሳይ ማስታወቂያ ይመለከትና ይሄ ለሱ ከገባበት ድብርት ሊያስወጣው የሚችል ምርጥ ዕድል እንደሆነ በማሰብ በፍጥነት ስራውን አፕላይ ያደርጋል። በሚቀጥለውን ቀን ድርጅቱ ለኢንተርቪው ይጠራውና ማናጀሩ ጃንኪስ አንዳንድ ጥያቄዎችን ከጠየቀው በኋላ ስራውን ይሰጠዋል። ቤን በመጨረሻም ከረጅም ጊዜ በኋላ ደስተኛ መሆን ቻለ። ህይወቱም ሊቀየር እንደሆነ ያስባል። አብረውት ከሚሰሩትም ሰራተኞች ጋር ጥሩ ግንኙነት ለመፍጠር ይሞክራል። እናም በዚህ ድርጅት ውስጥ የሚሰሩ ሰራተኞች የሥራ ሰዓታቸውን ለማሳለፍ የሚሞክሩበት መንገድ ያስቃል። እቺ ገንዘብ ተቀባዩ ሻምፑንት ናት። የሰዓት መቁጠሪያዎችን በአንዳንድ ዕቃዎች ትሸፍናለች። እናም ሻምፑንት ሰዓቱን ስናየው ፍጥነቱን ይቀንሳል ብላ ታስባለች። ይሄ ደግሞ ቤሪክ ብሪክማን ይባላል። በጣም ተንኮለኛ ሲሆን በስራው ላይ በጭራሽ ቁም ነገር የሌለው ሰው ነው። እንደሱም ተመሳሳይ ባህሪ ያለው ሚት ስቴቨንስ የተባለ ጓደኛ አለው። ሁለቱም በሴት ደንበኞቻቸው የዕቃ መያዣ ውስጥ በሰው ፊት የሚያሳፍር ዕቃዎችን በመጨመር ደንበኞቻቸውን በማስደንገጥ ይዝናናሉ። አንዳንድ ደንበኞችም በመገረም ዕቃውን ይወስዱታል። ሌላኛው ሰው በጭራሽ ስለ ሰዓት ግድ የማይሰጠው አለቃቸው ጃንኪን ሲሆን እሱ ደንበኛ እስካለ ድረስ 24 ሰዓት ሊሰራ ይችላል። ነገር ግን ከሁሉም የምሽት ፈረቃ ሰራተኞች ቤን በጣም ያልተለመደ ጊዜውን የሚያሳልፍበት መንገድ አለው። በተፈጥሮ ያገኘውን ነገሮችን የማስቆም ኃይሉን ተጠቅሞ በሱፐርማርኬት ውስጥ የሚመጡት ሴቶችን በማስቆም የሚፈልገውን ነገር በማድረግ ያሳልፋል። ቤን ይህን ኃይል ተጠቅሞ አይዘርፍም፣ ወንጀሎችን አይሰራም። ነገር ግን የሚያምሩ ሴቶችን እርቃናቸውን መሳል ይወዳል። እናም በሱፐርማርኬቱ ውስጥ የሚመጡትን ቆንጆ ሴቶችን እንዲቆሙ በማድረግ ከሳላቸው በኋላ ሲጨርስ ልብሳቸውን ወደ ነበረበት በመመለስ ስራውን ይቀጥላል። እናም አሁን የቤን ህይወት በዚህ መልኩ ቀጥሏል። የሚያረጋቸው ነገሮች የሚያኮሩ ባይሆኑም ግን ካለበት ድብርት አውጥቶታል። ወደ ቤትም ስንመለስ ቤን ሻን የተባለ አብሮ አደግ ጓደኛው ጋር አብሮ ጊዜ ያሳልፋሉ። ሲያን ከቤን ጋር ፍጹም ተቃራኒ ሰው ሲሆን ሲያን ሴቶችን ካገኘ ወደ ገደለው ነው። ምንም ጊዜ ማባከን አይመቸውም። በጣም የሴት ፍቅር ስላለውም ሴቶች ወደሚገኙበት ክለብ በመሄድ መዝናናት ያዘወትራል። አንድ ቀን ምሽት ላይ በልብስ መቀየሪያ ክፍል ውስጥ ቤን ካሸሯን ሻንን ያገኛታል። ካስተያየቱም እንደምንረዳው ቤን ፍቅር ሳይዞ አይቀርም። ግን ቤንን እንደምናውቀው ሴቶችን የማስመጥ ችግር አለበት። እናም በንግግራቸው ወቅት እሱን ሳታስፈቅድ ቸኮሌት ከተቀባው ዳቦ ላይ ትጎርሳለች። በዚህም ሰዓት ቸኮሌቱ ጉንጯን ነክቷት ስለነበር እንድታነሳው ይነግራታል። ነገር ግን እሷ ማድረግ ስላልቻለች ቤን ይረዳታል። በጣምም ይቀራረባሉ። ከዛም ሻምፑንት ወደ ስራ መሄድ እንዳለባት በመንገድ ጥላው ትሄዳለች። ከሰዓታትም በኋላ ቤን ስራውን እየሰራ ባለበት ሰዓት
ሁለቱ ተንኮለኛው የሥራ ባልደረቦቹ በመምጣት አንደኛው ከሻምፑንት ጋር ዴት ሊወጣ መሆኑን በመንገር ልቡን ይሰብሩታል። በዚህም ሰዓት ቤን ለመጀመሪያ ጊዜ ፍቅር የተያዘበትን አጋጣሚ ማሰብ ይጀምራል። በክላሳቸውም ውስጥ ቆንጂዬና ጎበዝ ተማሪ ልጅ ነበረች። እናም ሁሉም ተማሪዎች ይወዷት ነበር። አንድ ቀን እጇን ትሰበርና የክላሱ ወንዶች በጋራ በመሆን እንዳይደብራት ለማድረግ ይሞክራሉ። አንዳንድ ጽሑፎችንም ይጽፉላታል። ቤንም ወደ እሷ በመቅረብ አንዳንድ ነገሮችን እየሳለ ለማዝናናት ይፈልጋል። ነገር ግን ባለበት ጥልቅ ፍርሃት ይህንን ማድረግ አልቻለም ነበር። አንድ ቀን እጇን ተሽሏት ስለነበር የታሰረችበትን ትፈተዋለች። ሁሉም ተማሪዎች አብረዋት ነበሩ። ጓደኞቿም ስላገገመች በደስታ እየዘለሉ ነበር። ነገር ግን በእጇ ላይ ፀጉር በቅሎ ሲመለከቱ ያፌዙባት ጀመር። በዚህም ምክንያት ማልቀስ ትጀምራለች። በዚህ ሰዓት ነበር ቤን ወደ እሷ በመቅረብ ሊያጽናናት የሞከረው። ወደ አንድ ጥግም ወስዷት ካጽናናት በኋላ በማንኛውም ነገር አብሯት እንደሆነ ይነግራታል። በዚህም ምክንያት በጣም ይቀራረባሉ፣ አሪፍ ጓደኛሞችም ይሆናሉ። አንድ ቀን ልጅቱ ወደ ቤን ቀረበችና ሊስማት ይፈልግ እንደሆነ ጠየቀችው። ቤንም 2 ጊዜ ሳያስብ አዎ ይላታል። እናም ቅዳሜና እሁድ በዚሁ ቦታ ላይ ለመገናኘት ይቀጣጠራሉ። ቤንም ለመጀመሪያ ጊዜ ሴት ሊስም ስለሆነ ተደስቷል። ለቀናትም እንቅልፍ መተኛት አልቻለም። የማይደረስ የለም። ቅዳሜ ደረሰና ቤን ቦታው ላይ ቀድሞ ይደርሳል። ቦታቸው ላይም ቀኑን ሙሉ ይጠብቃታል። ነገር ግን ልጅቱ አልመጣችም። በዚህም የቤን ልብ ይሰበራል። በማግስቱም ቤን በክላሳቸው ውስጥ የሚወዳት ልጅ አልመጣችም። እናም ወላጆቿ ሀገር መቀየራቸውን ሰማ። በዚህም ቀን ነበር ቤን ለመጀመሪያ ጊዜ ልቡ የተሰበረው። ከትውስታችንም ስንመለስ ጃንኪስ ሁሉንም ሰራተኞች ሰብስቦ ከሌላ ሱፐርማርኬት ሰራተኞች ጋር የወዳጅነት ጨዋታ እንደሚኖራቸው ይነግራቸዋል። ነገር ግን ይሄ አልግት ጀማ መጫወት አልፈለገም፣ ግን ምንም አማራጭ አልነበራቸውም። በሚቀጥለውም ቀን የእግር ኳስ ግጥሚያው ይጀምራል። በነቤን ቡድንም ላይ ጎሎች ይቆጠራሉ። ካጨዋታቸውም እንደምንመለከተው መጫወት እንደማይችሉ ግልጽ ነው። በጨዋታውም ብዙ ጎሎች ይቆጠራሉ። በዚህም ሰዓት ቤን እረፍት ለማድረግ ሰዎችን እንዲቆሙ ያደርጋቸውና ወደ መቀየሪያ ክፍሉ ይሄዳል። በድንገት ግን ከመካከላቸው አንዱ የቤንን ፓወር በመስበር ከቦታው እየሮጠ ይወጣል። በዚህም ሰዓት ቤን የዚህ ኃይል ባለቤት እሱ ብቻ እንዳልሆነ ይገነዘባል። ከዛም ጨዋታውን እንዲጀምር ያደርገዋል። በዚህም ሰዓት ማት ጎል ለማስቆጠር ኳሱን በኃይል ይመታዋል። የአለቃውንም አፍንጫ ይሰብረዋል። በጣም እየደማም ስለነበር ወደ ሆስፒታል ይወስዱታል። ጨዋታውን በዚህ ምክንያት ይቋረጣል። ሁሉም ወደ ቤታቸው ሲበተኑ ቤንና ሻም ብቻቸውን በሜዳው ላይ ቀሩ። በሚቀጥለውም ትዕይንት ሁለቱ በአቅራቢያቸው ወደሚገኝ ካፌ በመሄድ በደንብ ይተዋወቃሉ። በወሬያቸው መካከል ሻን ሲንግል መሆኗን አወቀ እና ማት እሷ እንዴት ላረጋት ነው ያለው እየቀለደ ነበር። ሻን ሳሊ ሰው እንደሚመቻት ታወራዋለች። ይህም ለቤን ጥሩ አጋጣሚ ነበር። ከዚህም ቀን በኋላ ብዙ ጊዜ መገናኘትና አብሮ ማሳለፍ ይጀምራሉ። አንድ ቀንም ወደ ቤቷ ከሸኛት በኋላ ከንፈሯን ለመሳም እድሉን ቢያገኝም እሱ ግን በመፍራት ጉንጯን ስሟት ይሄዳል። በማግስቱም የተጎዳው ጃንኪስ ለልደቱ ትልቅ ድግስ ማዘጋጀት እንደሚፈልግ ይናገራል። በመቀጠልም የድርጅቱን ሰራተኞች በመጥራት የተለያዩ ስራዎችን ለልደቱ ፕሮግራም እንዲሰሩ ትዕዛዝ ይሰጣቸዋል። ቤንም ወደ ጓደኛው በመሄድ የልደቱን ስራ የሚያግዘው ከሆነ ይዞት እንደሚገባ ቃል በመግባት ስራውን እንዲያግዘው ያደርገዋል። በሚቀጥለውም ቀን ለቤን የማይታወቅ ስልክ ይደወልለትና አንድ ትልቅ ድርጅት በቅርቡ በሚያዘጋጀው የስዕል ኤግዚቢሽን ላይ እንዲሳተፍ ይጠይቁታል። ቤንም ከዚህ በፊት ማንም ሰው እንደዚህ አይነት እድል ሰጥቶት ስለማያውቅ በደስታ ይስማማል። ነገር ግን እሱ እንዳሰበው ትክክለኛ ኤግዚቢሽን ሳይሆን ቤሪና ማት በእሱ ፈታ ለማለት ያዘጋጁት ቀልድ ነበር። ምሽትም ላይ ቤን ፍቅረኛውን ወደ ፓርቲው ለመውሰድ ወደ ቤቷ ሄደ። እሷንም ካገኛት በኋላ አንድ ትልቅ ድርጅት በስዕል ኤግዚቢሽን ላይ እንደጋበዙት ነገራት። አብረውም ወደ ፓርቲው ሄዱ። በቦታውም ላይ ሲደርሱ ሁሉም ሰው ፈታ እያለ ነበር። ባለ ልደቱም ጄንኪስ የዲጄውን ቦታ ይዞታል። ጓደኛውም ከክለብ ያመጣት ሴት ጋር ፈታ እያለ ነበር። በሚገርም ሁኔታ የቤን ኤክስም በልደቱ ላይ ተገኝታለች። ከሰዓታትም በኋላ ቤን ወደ መጸዳጃ ቤት ሲሄድ የድሮ ፍቅረኛውን ሱዚን ያገኛታል። እሷም ያገኘችውን እድል ተጠቅማ ወደ ድሮ ፍቅራቸው እንዲመለሱ ትጠይቀዋለች። ቤን ግን አዲስ ህይወት እንደጀመረና በዛም ደስተኛ እንደሆነ ይነግራታል። እብዷ ፍቅረኛው ሱዚ ግን አስገድዳ ከንፈሩን ትስመዋለች። ቤንም ወደ ኋላ ከገፋት በኋላ ሲዞር ሁሉም ሰዎች እያዩት ነበር። ፍቅረኛውም ባየችው ነገር በጣም ታዝናለች። ቤን ሊያስረዳት ቢሞክርም እሷ ግን ተበሳጭታ ስለነበር ፓርቲውን ለቃ ትሄዳለች። ቤንም ወደ ቤቷ በመሄድ እያስረዳት ባለበት ሰዓት እሷ ግን ካየችው ነገር ውጪ ምንም እንደማታምን በመንገር ሰድባ ከቤቷ ታባረዋለች። ቤንም ወደ ድሮ የድብርት ሙድ ይመለሳል። የስዕል ጋለሪውም ቀጠሮ ቀን ደርሶ ስለነበር ስዕሎቹን በመያዝ ወደ ድርጅቱ ይሄዳል።
ወደ ድርጅቱም ኃላፊ በመሄድ ቀጠሮ እንደነበረው ይነግረዋል። ነገር ግን እሱ ማንንም እንዳልቀጠረ ይነግረዋል። በዚህም ሰዓት ቤን ፕራንክ መሆኑ ይገባውና ያዝናል። ኃላፊው ግን ድካሙን ተመልክቶ እስኪ ስዕሎችን ሊያቸው ይለውና ስዕሎቹን ሲመለከታቸው በጣም ይወዳቸዋል። በፕሮግራሙም እንዲሳተፍ እድሉን ይሰጠዋል። ቀኑም ሲደርስ ቤን ፍቅረኛውን በስዕል ጋለሪው ፕሮግራም ላይ እንድትገኝ የመጥሪያ ወረቀቱን በቤቷ ስር በመላክ ይጋብዛታል። እሷም ወረቀቱን ከተመለከተችው በኋላ ግብዣውን ትቀበልና ወደ ቦታው ትሄዳለች። ቦታው ላይ ስትደርስም በሚገርም ሁኔታ ቤን የሳላቸው ስዕሎች እንዳለ የእሷ ነበሩ። በዚህም ምክንያት ለእሷ ያለውን ፍቅር ያሳያታል። ከዛም ቤን በመምጣት ይቅርታ ይጠይቃታል። እሷም በሰዎች ፊት ይቅርታውን ትቀበልና ሲሳሳሙ ፊልማችን ያልቃል።